ጋይስ እንኳን ደስ ያለን ጋይስ። አሁን የምነግራችሁ ነገር አታምኑም። አሁን ጋይስ እንኳን ደስ ያለን ይላል። ስትገባ ስንደረሰው 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ አሁን 40 ሊገባ ይሄው እየገባ 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው። እስኪ 1000 ብር ገባ። 3500 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። አሁን 1 2 3 4 ዝዝ ያዳባቱ በእንደዚህ አይነት ሁኔታ ጠዋት 500 2000 በስመ አብ ወመንፈስ ቅዱስ ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ ጋይስ። አሁን የምነግራችሁ ነገር አታምኑም። 1 ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊየን ብር አሰባስበናል። የታባቱ 1 ሚሊየን ብር ተመልከት። ሰውራ ይኸለና ጥቤት ከም ዘሎ ሪስ ዓጉና ድምጽና አንጀ አላረክ አንከላ ወይና እንዲ ግፈብ ነው አና አጠጋብና ንፋስ ካብ የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁ። አንድ ማወቅ ያለባችሁ ነገር ላስረዳችሁ የአገሬ ልጆች። አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን ነው ማስተካከል ያለብን እንጂ ብዙ የተሰሩ ነገሮችን ማበላሸት የለብንም እላለሁኝ። ስለዚህ ማወቅ ያለብን ነገር ጋይስ፣ እኛ ለኛ እንበቃለን። እዚሁ ሆነን አንዳንድ ችግሮችን እንፍታ፣ እንተጋገዝ ነው የምላችሁ።